በሰው ሀብት አስተዳደር የስራ ክፍል ውስጥ ምን ይሰራል ብላችሁ አስባችሁ ታውቃላችሁ? ብዙ የአሰሪና ሰራተኛ ህጎች ተግባራዊ የሚሆኑበት ብዙ የሰራተኛ መስተጋብሮች የሚከወኑበት የስራ ክፍል ነው። ስለዚህ አንድ በማንኛውም መንግስታዊም ሆነ መንግስታዊ ባልሆነ ድርጅት ውስጥ አንድ የሰው ሀብት አስተዳደር የስራ ክፍል ምን ሊሰራ ይችላል የሚለውን ነገር በዋናነት እኛን እንደ ተቀጣሪ ከነሱ ጋር ሊያገናኘን የሚችለውን ስራ የቅጥር ነገር በደንብ በስፋት እነግራችኋለሁ። ነገር ግን በዋናነት የሰው ሀብት አስተዳደር የስራ ክፍል ምን ይሰራል ብለን ስናስብ የስራ ቅጥር ይሰራል። አዳዲስ በሚፈጠሩ የስራ መደቦችም ሆነ ሰዎች በለቀቁበት የቅጥር ሂደቱን ስራውን ከማስፈቀድ ጀምሮ ቅጥሩን ቃለመጠይቁን አድርጎ ፈተናዎችን ፈትኖ ስራ እስከማስጀመር ድረስ በሰው ሀብት አስተዳደር ኃላፊዎች የሚሰራ ስራ ነው ማለት ነው። ሰራተኛን የእረፍት ጊዜም ማስተዳደር፣ የደሞዝና የሌሎች ጥቅማጥቅሞችን መስራት ማስከበር፣ የስራ ላይ ስልጠናዎችን ማዘጋጀት፣ የሰራተኞችን አቅም መገንባት፣ ስራ ላይ በተሰማሩበት የስራ ዘርፍ ሁላ ውጤታማ እንዲሆኑ የሚያበረታታቸውን ነገር ሁሉ ማመቻቸት የሰው ሀብት አስተዳደር የስራ ክፍል ዋና ስራዎቹ ናቸው ማለት ነው። ሌላው የአቅም ምዘና ማድረግ፣ ሰዎቹ በተሰማሩበት የስራ ዘርፍ ሁላ ውጤታማ ናቸው ወይ፣ ምን ጎሏል፣ ምን ያስተካክሉ የሚለውን ነገር ለማወቅ የስራ ላይ ምዘና ይደረጋል። በስራ ላይ ምዘናው መሰረት የሚሸለሙትን መሸለም፣ የሚበረታቱትን ማበረታታት፣ የሚያድጉትን የደረጃ እድገት እንዲያድጉ የሚፈለጉትን ማሳደግ፣ ክፍተት ያለባቸውን ሰራተኞች ደግሞ አቅማቸውን እንዲገነቡ ክፍተታቸውን ትኩረት ያደረገ ስልጠናዎችን ማመቻቸት፣ ሰዎች አንዳንድ የጎደሉባቸውን ነገሮች ለመሙላት ድጋፍ ማድረግ፣ ከሌሎቹ ጋር በግሩፕ ሰርተው አቅማቸውን እንዲያሳድጉ የተለያዩ የሰው ሀብት አስተዳደር ስልቶችን ወይም ደግሞ ሰራተኞችን ውጤታማ ያደርጋል ተብሎ የሚታሰቡ ስልቶችን ተጠቅመው ሰራተኞቹን ማብቃት ሀብት አስተዳደር ክፍል ዋና ስራዎች ናቸው ማለት ነው። ነገር ግን ዛሬ እንዳወራበት የፈለግኩት እናንተና እኛን ወደ ቀጣሪዎች ሲወስደን ወይም ወደ ሰው ሀብት አስተዳዳሪ ሰዎች ሲወስደን የሚያገናኘንን የቅጥሩን ወይም ደግሞ የስራ ቅጥር ሂደቱን ነው ልነግራችሁ የፈለግኩትና የስራ ቅጥር ሂደቱ ላይ አንድ የሰው ሀብት አስተዳደር የስራ ክፍል እንደ ቲም ወይም ደግሞ በቡድንም ሆነ በኃላፊም በሰራተኞችም ደረጃ ምን ሊሰራ ይችላል ተብሎ ሲታሰብ መጀመሪያ ምንድነው የሚደረግለት? ከሌላ ክፍል ለምሳሌ ከፋይናንስ ሊሆን ይችላል፣ ከኦፕሬሽን ክፍል ሊሆን ይችላል፣ ተጨማሪ የሰው ኃይል ይቀጠርልን ጥያቄ በተለቀቀ የስራ መደብ ላይ ሊሆን ይችላል፣ ወይም ደግሞ አዲስ በሚከፈት የስራ ቦታ ላይ የሰው ኃይል ይቀጠርልን ጥያቄ ወደ ሰው ሀብት አስተዳደሩ የስራ ክፍል ይመጣል። በጥያቄው መሰረት የሰው ሀብት አስተዳደር ክፍል ኃላፊው በዛ ክፍል ላይ በእርግጠኝነት የስራ ቅጥር ያስፈልጋል ወይ? ባለው የሰው ኃይል መሰራት አይችልም ወይ? ነውስ ያሉት የሰው ኃይል ወይም ደግሞ እዛ ክፍል ላይ ያሉት ሰራተኞች የአቅም ጉድለት አለባቸው ወይ? አቅማቸውን ብናጎለብተው፣ ስልጠናዎችን ብንሰጣቸው አቅማቸውን አሳድገው ይሄንን ስራ መስራት ይችላሉ ወይ የሚለውን ነገር መጀመሪያ ያጠናል፣ ለማወቅ ይሞክራል። በዛ መሰረት የማይሞላ ክፍተት ከሆነ የስራ ዝርዝር አዘጋጅቶ ከነ ምክንያቱ ይሄ እዚህ ክፍል ላይ የስራ ክፍተት አለ፣ ነገር ግን ባሉት የሰው ኃይሎች ወይም አሁን እየሰሩ ባሉ ሰራተኞች መሞላት አይችልም፣ ምክንያቱም የአቅም ክፍተት አለ ወይም ደግሞ የጊዜ ጥበት አለ። ስለዚህ የሰው ኃይል ቅጥሩ ጸድቅ እንፈልጋለን ብሎ ከአዲስ የሚመጣው ሰራተኛ ምን ስራ ሊሰራ እንደሚችል የስራ ዝርዝር በእንግሊዝኛው ጄዲ ወይም ጆብ ዲስክሪፕሽን የምንለው ተዘጋጅቶ ለኃላፊው ለሲኦ ሊሆን ይችላል፣ ለማኔጂንግ ዳይሬክተር ሊሆን ይችላል፣ እንደ ካምፓኒው የመጨረሻ የስራ አስፈጻሚው ስም ሊቀያየር ይችላል። ዋናው ነገር ግን ዋና የስራ አስፈጻሚው ይሄንን ነገር እንዲያጸድቅ ይላክለታል ማለት ነው። ሰው አጽድቆ ወይም ደግሞ አፕሩቭ አድርጎ ሲላክ የኤችአር ዲፓርትመንት ወይም ደግሞ የሰው ሀብት ስራ ክፍል ምንድነው የሚያደርገው? በተሰጠው የስራ ዝርዝር ላይ መቼ ሰው ስራ ሊጀምር እንደሚፈለግ፣ ማስታወቂያ መቼ ወጥቶ መቼ ቀኑ እንደሚዘጋ፣ እነዚህ ነገሮች ተጨምረውበት ማስታወቂያው አየር ላይ ይወጣል ማለት ነው።
ይሄንን ማስታወቂያ ነው እንግዲህ እናንተና እኔ የምናየው ማለት ነው። እኛ ወደምንፈልገው ድርጅት ለመሄድ ይሄንን ማስታወቂያ ስናይ ነው ሲቪያችንን ማዘጋጀት ያለብን፣ አፕሊኬሽን ሌተራችን ወይም ደግሞ የማመልከቻ ደብዳቤዎቻችንን ማዘጋጀት ያለብን ማለት ነው። ብዙ ጊዜ እዚህ ጋር ያው የሰው ሀብት አስተዳደር ክፍሎች ይሄንን ማስታወቂያ ካወጡ በኋላ አውቶሜትድ በሆነ ሲስተም ሲቪዎችን ይቀበላሉ ማለት ነው። ማኑዋል ሲስተሙ ምንድነው? ሲቪን በኢሜል መቀበል ማለት ነው። በኢሜል ሲቀበሉ ዶክመንት ነው የሚቀበሉት። አውቶሜትድ በሆነ ሲስተም ግን ሲቀበሉት ሙሉ ፊል የተደረገው በኤክሴል በፈለጉት መንገድ ኤክስፖርት እያደረጉ ጠቅለል ያለውን ነገር ያንዳንዱን ፋይል ከፍተው ዶክመንቱን እያዩ ሳይሆን እየከፈቱ ሳያዩ በሚፈልጉት መንገድ ኤክስፖርት ይሄን ያክል የስራ ልምድ ያለውን ብቻ ለይታ አውጣልኝ፣ እንደዚህ አይነት ኳሊፊኬሽን ያለውን ከዚህ ዓመት ኤክስፔሪንስ በላይ ያለውን ለይታ አውጣልኝ በሚል ራሳቸውን በሚቀላቸው መንገድ ማኔጅ የሚያደርጉበት ሲስተም ነው ማለት ነው። ስለዚህ እኛን በጣም ኮንሰርን የሚያደርገን ወይም ደግሞ ለእኛ የሚጠቅመው ኢንፎርሜሽን እዚህ ጋር አለ። ምንድነው? ኢሜል ስንልክላቸው እንዴት ነው መላክ ያለብን? በኢሜሉ ቦዲ ላይ ምን ክህሎት እንዳለን፣ ምን ያህል የስራ ልምድ እንዳለን፣ ኳሊፊኬሽናችን ምን እንደሆነ እዛ የስራ መደብ ላይ ምን ያህል ወይም ደግሞ እነሱ ያወጡት ማስታወቂያ ላይ ምን ያህል ዓመት እንደሰራ በአጭር ፓርት ኢሜል ማድረግ መቻል አለብን። ስለዚህ ሰው ኤችአሮቹ ምን ያያሉ? ሲቪውን ከፍተው ሳያዩት ያችን ፓራግራፍ ወይም ያችን ፓርት ብቻ አይተው ብለው ይከፍቱታል። ካልሆነ ግን ዝም ብለን አታች የምናደርገው ከሆነ ምናልባትም ካሁን በፊት የሰራኋቸውን ቪዲዮዎች ስለ አፕሊኬሽን ሌተር እና ሲቪ ዝግጅት ወደኋላ ሄዳችሁ ልታያቸው ትችላላችሁ። እንደዚህ አይነት ነገር ላይ ትኩረት አድርጎ ማመልከቻ ደብዳቤ ላይ ወይም ደግሞ ሲቪ ላይ ያልሰራ ሰው ኮሚትድ አይደለም ወይም ደግሞ ነገሮችን በትኩረት አያይም ተብሎ ሪጀክት ይደረጋል። ስለዚህ ሁልጊዜም በሲቪ ስትልኩ ወይም ስንልክ ምንድነው ማድረግ ያለብን? ለምን ፖዚሽን እንደምናመለክት እና ምን ክህሎት፣ ልምድ፣ ኳሊፊኬሽን እንዳለን በቦዲ ላይ ማሳወቅ መቻል አለብን። ይህንን ተቀብለው ኤችአሮች ምን ያደርጋሉ ወደሚለው ስንሄድ አውቶሜትድ በሆነው ሲስተም ምን ያደርጋሉ? ማች ያደረገው ምን ያህል ፐርሰንት ነው። እኛ ያወጣነው ኤችአሮች ያወጡት የስራ ዝርዝር አለ። እኛ የላክንላቸው ሲቪ አለ። ሲቪያችን ላይ አቺቭመንቶቻችን አሉ። ከየት የሰራነው ልምድ አለ። ምን እንደተማርን አለ። እነሱ ያዘጋጁት የስራ ዝርዝር ላይ በምን ያህል የትምህርት ዝግጅትና ምን ያህል የስራ ልምድ እንዳወጡ አለ። ከዛ ምን ያህል ፐርሰንቱን ካወጣነው የስራ ዝርዝር ጋር ይሄ ሰው የላከልን ሲቪ ማች አድርጓል፣ 90% አድርጓል። ጥሩ ነው። በአንጻራዊነት ይሄ በጣም ተቀራራቢ ችሎታ ያለው ሰው ነው። ካመለከቱት 50፣ 60፣ 100 ከዛ በላይ ሰዎች መካከል በጣም ላወጡት የስራ ዝርዝር ተቀራራቢ ነው ብለው ያሰቡትን ከ4 እስከ 6 ሰው ነው እንግዲህ ለሾርት ሊስት ወይም ደግሞ ለኢንተርቪው ጠራ እጩ ሊሆን የሚችለው ማለት ነው። ስለዚህ ሲቪ ሲያዩ ደግሞ ማን ፎርማቱን ተከትሎ አመለከተ፣ ለየትኛው ፖዚሽን ብሎ አመለከተ፣ ሲቪው በሚፈለገው መንገድ ወይም ደግሞ ኢንተርናሽናል ስታንዳርድ በተሰጣቸው የሲቪ ፎርማቶች መሰረት ማን አዘጋጀው የሚሉ ነጥቦችን አይተው ሲቪ ሪቪው ያደረጉ ሾርት ሊስት ያደርጋሉ ማለት ነው። መጀመሪያ ራፍሊ የሚታየው የሲቪ ስታንዳርዱ፣ ለማመልከቻ የተሰጠነው ታይትል፣ እናመለክት ያስቀመጥነው ቦዲ ወይም ፓራግራፍ፣ እንደዚህ አይነት ችሎታዎች አሉን ብለን ፊት ለፊት ኢሜል የምናደርግበት ጽሁፍ፣ እነዚህ ታይተው ሲቪያችን በደንብ ሪቪው እንዲደረግ ፈረስት የመጀመሪያ ደረጃ ስክሪን ሊሆንልን ይችላል። ሁለተኛው ግን ዲቴይል ሲቪው ይታያል። ከመቼ እስከ መቼ ምን ፖዚሽን ላይ ተሰራ፣ ምን አቺቭመንት አለው፣ ምን የትምህርት ደረጃ አለው፣ ምን ያህል ሰርቷል፣ ምን ያህል ሰርታለች፣ ምን ክህሎቶች፣ ሰርቲፊኬቶች፣ ምን አይነት ትሬኒንጎችን ወስዳለች የሚሉ እነዚህ ፖይንቶች ይታዩና ወደሚቀጥለው ወደ ከ4 እስከ 6 የሚደርስ ሰዎችን ለቃለ መጠይቅ ለሚጠሩበት እጩነት ወይም ደግሞ የመጀመሪያ ዙር ስክሪኒንግ ትልቁ እድል ነው ማለት የሆነ ፖይንት አለው ስራውን ለማግኘት እና ወደዛ ሊያዛውሩን ይችላሉ ማለት ነው። ስለዚህ ሁልጊዜም የስራ ዝርዝሩን ድርጅቱ የሚሰራውን የስራ አይነት የስራ ዘርፍ ሲቪያችንን ከማዘጋጀታችን ጀምረን ማየት ማወቅ በደንብ ኢንተርናላይዝ ወይም ደግሞ ወደ ውስጣችን ወደ ራሳችን ማምጣት ግድ ይለናል፣ ማወቅ ይጠበቅብናል ማለት ነው። ሾርት ሊስት ወይም ደግሞ እጩ ተወዳዳሪ ካደረጉን በኋላ ኤችአሮች ምንድን ነው የሚሰሩት? ከዛ በኋላ ኮሚቴዎች ያዋቅራሉ። ያንን ቃለ መጠይቅ ሊያደርጉ የሚችሉ የስራ መደቡ ወይም ደግሞ የስራ ሙያው ሊቀጠርበት ከሚችለው ዲፓርትመንት የሆነ ሰው
ኤችአር ሆኖ ኮሚቴ ተዋቅሮ ኢንተርቪው ቀን ስኬጁል ይደረጋል። እዛ ቀን ውስጥ እንደሚገኙ ለኤችአር ዲፓርትመንት ወይም የስራ ክፍል ሲያሳውቁ ሾርት ሊስት የተደረጉት ካንዲዴቶች ወይም ደግሞ እጩ ተወዳዳሪዎች ሰዓት እና ቀን ስኬጁል ተደርጎላቸው ተገድቦላቸው በዛ ልክ ለቃለ መጠይቁ እንዲገኙ ኢሜይልም የስልክም ይላክላቸዋል ማለት ነው። ስለዚህ ነው ሁልጊዜም ሲቪ እና አፕሊኬሽን ሌተር ስናዘጋጅ ስልክ ቁጥራችን ኢሜይል አድራሻችን ሁልጊዜ መኖር ያለበት። ምክንያቱም አሁን ከዚህ ሁላ እድል ከ100 ሰዎች ሲቪያችን ታይቶልን ታሟላላችሁ ተብለን 6 ውስጥ ገብተን ነገር ግን የማይሰራ ስልክ የማይሰራ ኢሜይል አድሬስ አስቀምጠን ያንን እድል ሉዝ ማድረግ በጣም ለራሳችን ትልቅ ኪሳራ ነውና ሁልጊዜም አክቲቭ የሆነ ስልክ ቁጥር እኛ በአንደኛው ስልክ ባንገኝ በሌላው ስልክ ደውለው ሊጠሩን የሚችሉበት ስልክ ቁጥር ማስቀመጥ፣ አክቲቭ የሆነ ኢሜይል አድራሻ ማስቀመጥ በጣም ወሳኝ ነገር ነው። ቤዝድ ኦን ዜር ኮንፊርም ያደርጉናል። ስኬጁል ተደርጓል። እነዛ ኢንተርቪው የሚያደርጉት ፓነሎች ወይም ደግሞ የቅጥር ኮሚቴዎች ያላቸውን ጊዜ እነዚህ ኢንተርቪው የሚያደርጉት የቃለ መጠይቅ ወይም ደግሞ ቅጥሩን የሚያስኬዱት ኮሚቴዎች ብዙ ነገሮቻቸውን በኃላፊነት አብዛኛዎቹ በኃላፊነት ያሉ ሰዎች ናቸው ኢንተርቪውን ወይም ቃለ መጠይቁን የሚያደርጉት። ብዙ ነገሮቻቸውን ገድበው ነው ለዛ ቃለ መጠይቅ ሊገኙ የሚችሉትና በሰዓቱ ኦን ታይም መገኘትን በጣም ከፍተኛ አድርገው ትኩረት አድርገው የሚያዩበት ምክንያት ያ ነው። ሁለተኛ ያው ዴዲኬሽን ኮሚትመንቱን ሰዓት አክባሪነቱን ለስራው የሰጠውን ዋጋ ሁላ የሚመዘንበት ስለሆነ በተሰጠው ሰዓት እና ጊዜ ለቃለ መጠይቁ እጩ የሆንን ሰዎች መገኘት ግድ ይለናል ማለት ነው። እነሱ ቀድመው አዳራሾቻቸውን አዘጋጅተው ምን ብለው ነው የሚጠብቁን? እኛ ግን በተቀጠርንበት ሰዓት 10 ደቂቃ ቀድመን መገኘት በጣም ጥሩ ነገር ነው። ራሳችንን እንድናረጋጋ ያደርገናል። ሁኔታዎችን ኦብዘርቭ እንድናደርግ እንዳንድ ግባት ለቃለ መጠይቅ እንዳንድ ግባት ሊሆነን ይችላልና እነዛን ነገሮች በደንብ ሰዓታችንን ማክበር፣ በተቀጠረልን ሰዓት መገኘት በጣም ጥሩ ነገር ነው። ከዛ በኋላ ኤችአሮቹ ምንድነው የሚያደርጉት? 4 ሰውም ጠሩ 6 ሰውም ጠሩ በኮሚቴ ቁጭ ብለው ያዘጋጇቸው ጥያቄዎች አሉ። ቀድሞ ኮሚቴ ተነጋግሮ ያዘጋጀው ጥያቄ አለ። እነዛን ጥያቄዎች ተከፋፍለው አድሬስ ያደርጋሉ። ሙያዊ ለሆነው ጥያቄ ሞር የቴክኒካል ቲም ወይም ደግሞ ጥያቄ ቀጥሮ እንዲደረግለት የጠየቀው ዲፓርትመንት ወይም የስራ ክፍል እንደዛ አይነት ጥያቄዎችን ሊያነሳ ይችላል። የሶፍት ስኪል ወይም ችሎታን፣ ባህሪን፣ አስተዳደራዊ ሂደቶችን በተመለከተ የሰው ሀብት አስተዳደር ክፍል ሰራተኞች ከኃላፊው ጨምሮ ጠይቁ ይችላሉ። እነዛን ጥያቄዎች አንድ ላይ ሆነው እያንዳንዱ ሰው ፓነሉ ላይ ወይም ደግሞ እንደ ኮሚቴ የተቀመጠው ሰው ለእያንዳንዱ ካንዲዴት ለእያንዳንዱ ጥያቄ ነጥብ ይሰጣል ማለት ነው። ቤዝዶን በዛ ነጥብ መሰረት አንድ ላይ ተደምሮ አቬሬጅ ተሰርቶ የደሞዝ ጥያቄው መቼ አቬል እንደሚሆን ሌሎች ነገሮችም ፊዚካሊ ከሚታዩት ነገሮች እና ከዲሲፕሊኑ ከኢንተርቪው ዲሲፕሊኑ ጋር ተያይዞ ኢቫሉዌት ወይም ይመዘንና የመጨረሻ ከ6 ወይም ከ4 ውስጥ አሸናፊ ወይም ለዛ ስራ መደብ ይመጥራል የተባለው ሰው ኖቲፋይ ተደርጎ እንደ በቃለ ጉባኤ መሰረት ጸድቆ ይወጣል ማለት ነው። ስለዚህ አንደኛ የሚሆነው ሰው ከተመረጠ በኋላ ሁለተኛ ደግሞ አንደኛው ሰው ኦፈሩን ዲክላይን ወይም ደግሞ ስራውን ባይቀበል የትኛው ሰው ኢንጌጅ ሊያደርግ ይችላል የሚለውን ነገር ተነጋግረው እዛ ሜሞ ውስጥ አልቆ ነው ወደ ኤችአር ፋይል እንዲደረግ ፋይል እንዲከፈትለት ዶክመንት እንዲከፈትለት ሼር የሚደረገው። ስለዚህ ይሄንን ለምን ስለ ቅጥር ኤችአር ውስጥ የሚሰራውን ነገር ነገርሽን ካላችሁ ብዙ ኮንፊውዝ መወዛገብ አለ። አንዳንዴ በሆነ ሰው ብቻ ጫና ተደርጎ ቅጥሩ እንዳለቀ ይታሰባል። አንዳንዴ ስራ ዝርዝሩ ምን ያህል ዋጋ እንዳለው አለመረዳት አለ። እኛ ብቻ ምን ያህል ምን ችሎታ አለን እና ዝም ብለን እንሞክረው ከማለት አንጻር የምንልከውን ሲቪ ዱፕሊኬሽን ወይም ደግሞ ዝም ብለን ሲቪ መላኩን እንድንቀንስ እንዳንድ ቲፕ እንዲሆነን ወይም ደግሞ ራሳችንን በዚህ እንደዚህ እነሱ የሚያደርጉ ከሆነ ኤችአሮች እንደዚህ አይነት ሂደት ካላቸው እኛ በዚህ መልኩ መዘጋጀት አለብን የሚለውን ነገር የአፕሊኬሽን የቃለ መጠይቅ ዝግጅቶቻችንን እንድናደርግ ይረዳናል ብዬ ስላሰብኩ ነው። አመሰግናለሁ በጣም። ሳምንት በሌላ ቪዲዮ እስከምንገናኝ ቸርን ሰንብት።